ሀይ ጋይስ እንዴት ናችሁ? አላችሁ? ደህና ናችሁ? ሁሉ ሰላም አለውን? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ቤተሰቦች አላችሁ? ተጠፋፋ አልጠፋችሁ? ስራ፣ ጤና ሁሉ ሰላም ነው ያለው? እግዚአብሔር ይመስገን ደህና ነኝ። ተመስገን። ግብሩ ይስፋ ለመድኃኒዓለም። ምንድነው አትጥፉ፣ አበረታቱኝ እንጂ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ደህና ናቸው? ሁሉ ሰላም ነው ያለው? እግዚአብሔር ይመስገን። ዛሬ የሆነ ትንሽ ነገር ልበል ማለት ነው። ሰዓት ትንሽ ጠፋ ብያለሁ ሰሞኑን። ትናንትና የእነ አብርሽንና የሩታን ቪዲዮ ያየ ሰው ብዙ ሰው አለ ማለት ነው። እንዴት ነው ፍራንኩ? አሪፍ ነበር ወይስ አይደለም? እኔ ከዛ ፍራንክ ምን እንደተረዳሁ ታውቃላችሁ ውዶች? አንድን ሰው ማመን እንደሌለባችሁ ማለት የሆነ ነገር ካለ ለማንም ሰው መናገር የለባችሁ፣ ለራሳችሁ እንጂ ለሰው መናገር እንደሌለባችሁ። በተለይ የሆነ ከባላችሁ ወይ ደግሞ ከቤተሰባችሁ ምናምን ወይም በሌላ ጊዜ ነግራቸዋለሁ ብላችሁ ለሌላ ሰው የምታማክሩት ነገር ህይወት እንደሚያመሰቃቅል አይታችሁታል። ትናንትና አሁን ሩታ እንዴት እንደተናደደች እሷን ያን ሚስጥሯን ከመናገር ለራሷ ይዘው እንትን ብትል እንደዛ አይናገራትም ነበር። ሲቀጥል ደግሞ በህይወታችሁ ማንንም ማመን እንዳለባችሁ ነው መገንዘብ ያለባችሁ። ከዛ ፍራንክ ማለት ነው። ፍራንክም ነው እውነታም ነገር አለው ብሏችኋል። እውነታም ፍራንክም ነው፣ ሁለቱንም ነው። ግን እኔ ዋና ሀሳቦቹን ስነግራችሁ በህይወታችሁ ከራሳችሁ ውጭ ማንንም እንዳታምኑ ማለት ነው። ራሳችሁን ብቻ፣ በተለይ ሚስጥሮቻችሁን ሰው ከማውራት ባይወራስ እዚሁ ተደብቆ ልባችሁ ውስጥ እዚሁ ቁጭ በል ማለት ነው። አታወሩ ለሰው። ያሰባችሁትን ነገር ለማድረግ የፈለጋችሁትን ነገር ለሰው ሳትናገሩ አድርጋችሁ ማሳየት ይሻላል ማለት ነው ውዶች። ለማንም ሰው ባላችሁን ብትሉ፣ ወንድማችሁ፣ እህታችሁ ብትሉ ማንም ሳታም የሆነ ነገር ለማድረግ ተፈለጋችሁ አድርጋችሁ ያንን ነገር ማሳየት፣ የዛን ሰዓት እውነታውን መናገር። አለበለዚያ ቆይ እንደዚህ አስተካክዬ እንደዚህ በጥርጣሬ እንደዚህ ነው ብላችሁ ስታማክሩ ሰው እናንተ ሚስጥራችሁን የሚደብቅላችሁ መስሏችሁ ለዛ ሰው ታወሩታላችሁ። ያ ሰው ግን ሚስጥራችሁን አይደብቅላችሁ። ወስዱ ወይ ለባላችሁ ወይ ለሌላ ሰው ያንን ሚስጥር ከደበቃችሁት ሰው ለዛ ነው የሚነግርባችሁ ማለት። ባደብቁት ራሱ እርግጠኛ ሳትሆኑ እናንተ እንደዚህ ነበር እኮ። አሁን ለምሳሌ እኔ የሆነ ነገር ልስራና ላርግና እንደዚህ እኮ ነው ጓደኛዬ ብላት ያንን ነገር እንደዚህ መስሎኛል ግን እርግጠኛ አይደለሁም ብላት ያንን ነገር እኔ እርግጠኛ ባልኩበት ነገር እሷ እኮ እንደዚህ ነበረች መጀመሪያ ሆኖ ስታገኙ እንደዚህ ነበረች ብላ ትናገር፣ እንደዚህ ብላ ነበር ብላ ትናገራለች ማለት ነው። ስለዚህ ይሄ ምንድነው የሚያስገነዝበው? በሁለት ባልና ሚስት ወይም በሁለት ፍቅረኛሞች መካከል ሌላ ሰው ማስገባት እንደሌላችሁ በህይወታችሁ ማለት በህይወታችሁ ውስጥ ሌላ ሰው ማስገባት እንደሌለባችሁ፣ ማድረግ ያለባችሁን ነገር ራሳችሁ ማድረግ። ራሳችሁ ማታደርጉ ከሆነ ደግሞ በቃ ራሳችሁ ላይ ብቻችሁ ነው። ስለባላችሁ ማማከር ያልፈለጋችሁትን ነገር ውስጣችሁ መያዝ የሚያስተምረን ይሄ ነገር በቃ አለ አይደል? ለሰዎች ምንም ነገር መናገር እንደሌለባችሁ ማለት ነው። ለዛ ለሚያገባው አካል እንጂ ለሌላ ሰው ምንም ነገር መናገር እንደሌለባችሁ። ግን ወንዶች ደግሞ አለ አይደለም እንደዚህ እውነታ ቢሆን እንኳን እንደዚህ አውጥቶ ከማስጣት ፈጣሪ ይሰውራችሁ። ማርያምን እንደዚህ ነበር እኮ ብላችሁ አስባችሁታል? እሷ ነፍሰ ጡር ሆና እንደዛ ስትበሳጭ ብዙ ነገር እንትን ይላል። እኔ አሁን በራሴ የራሴን በሌላ ጊዜ እመለስበታለሁ። ግን ነፍሰ ጡር ሆኜ አይቼዋለሁ። ምን እንደሚያደርግ ምን እንደሚል በጣም ነው የሚከፋቸው። በተለይ በዛን ሰዓት አለኝ ያላችሁ ሰው አይደለም ፍራንክ ብቻ የሆነ ቀልድ እንኳን ቢቀልድባችሁ የሆነ በሆነ ነገር አንስታችሁ ወሮራችሁ
በዩ በሉት ነው የሚለው ማለት ነው። እኔ ረስ ስላየሁት ወልጄም አይቼዋለሁኝ ማለት ነው። እና ግን ያው ፍራንኩ በህይወታችን ማንንም ሰው ማመን እንደሌለብን፣ ሲቀጥል ደግሞ በሁለት ባልና ሚስት መካከል ወይም ፍቅረኛሞች መካከል ሌላ ሰው ማስገባት እንደሌለባችሁ አለ። እኔ አልቀድምም ከጓደኛሽ እኔ አልቀድምም ወይ የሚባለው ሀሳብ በእርግጥ ያው ጓደኛ ሌላ ቦታ አለው፣ ፍቅረኛም ወይም ባል ሌላ፣ የሁሉም ቦታቸው ይለያያል ማለት ነው። ግን አንዳንድ ጊዜ አወሳሰዳችን በጣም እንትን ያለ ስለሆነ ለማንኛውም ብዙ አላብዛባችሁ፣ እንዳይሰለቻችሁ ላይክ ሸር ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ። ወዳችኋለሁ። በሌላ ሀሳብ እመለሳለሁ፣ በእኔ ሀሳብ እመለስላችኋለሁ ማለት ነው። የራሴን ሀሳብ በራሴ እነግራችኋለሁ። ቻው ውዶች።